አለፈልን አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። አስሬ ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ ገላው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው። እንደውም አንድ ሳምንት አረፍኩ። እንደውም ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያኔ ጀማ። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቀኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው አዘግተን ስንት ተብለን ስንት ተሰድበን በናቁ ፊት አስከበረን፣ ዝቅ ባረጉ ፊት አስከበረን። ይገባናል። ተገብቶን ምን ይገባል? የበላ ነው አርሰናል ነው። መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። እንኳን ደስ አላችሁ። ጀሞ በስተመጨረሻ አሳክተነዋል። ጀሞ አሳክተን
አሳክተነዋል። ሻምፒዮን ኦፍ ኢንግላንድ አርሰናል አሳካው በመጨረሻ ደግሞ በስተመጨረሻ ነው በቃ ይሄን ነበር ስንፈልግ የነበረው። ስንት አመት ሙሉ ለአርሰናል ስታገል የነበረው ይሄን ማየት ነበር እንፈልገው። አሳክተነዋል ጀማው አሳክተነዋል። ቋጣሪ ሁላ ውስጥ ድረስ ይገባላል። እረር ድብን ጨስ አንተ ደንቁሩ ልክስክስ ደጋፊ የሻሼ ደጋፊ ትቃጠላታል። ጀሞ የአርሴ ፋሚሊ ኮንግራ ስንት አመት ይለፋነውን እንዴ በዚህ አመት ሙዚዎቹ ምኖቹ ሲባል አርሰናል እንደወንዱ አሳክቶታል። በዚህ አመት አላሳፈረኝም ጀሞ ኮንግራ ጀሞ አሳክተነው እንኳን ደስ አላችሁ የመድፉ ቤተሰብ፣ እንኳን ደስ አላችሁ። እግዚአብሔርን እንኳን ደስ አላችሁ። ፈጣሪ አይቶልናል ስቃያችን። እንኳን ደስ አላችሁ። 22 ዓመት በመከራ ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቶ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ነው፣ ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ። ይባና አወጣለ ይድሮቻ የ23 ዓመት የ22 ዓመት ጥበቃ እግዚአብሔርን አንድ ልጅነት ሙሉ ማለቴ አርሰናል ስለነው ያሸነፍነው። ስለምትጃ ገና አተኙ ጭራሽ ነው ማተኙት። ጭራሽ ሳምንቱ ሙሉ አስተኛችሁም። አርሰናል አድርጎታል። ሚኬል አርቴታ 2004 ላይ ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫ ክብርን ያገኘውን መድፈኛውን አርሰናል ይዞ በአስደናቂ ሁኔታ ከ22 ዓመታት ቆይታና ጥበቃ በኋላ አሰልጣኝ ሚኬል አርቴታ አማርቲያን አርሰናልን መድፈኛውን የእንግሊዝ ፕሪሚየር ሊግ ሻምፒዮን አድርጎታል። እንኳን ደስ አላችሁ። ለዚህ ሰው ያላችሁን ክብር፣ ፍቅር፣ አድናቆታችሁን ኮሜንት ሴክሽን ላይ ግለጹለት። ሐውልት አይገባውም ወይ ሚኬል አርቴታ? ጋይስ ሐውልት አይገባውም ወይ? አውራ ጋይስ እኔ እግዚአብሔርን እስከ ዛሬ ድረስ ጮህ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንማውዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያ ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን እግዚአብሔርን አርቴታ ትችላል። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው። እናቴ ትሙት ትችላል። ከዓመት ዓመት ነው የምትችለው። ገብቷል? ከዓመት ዓመት ነው የምትችለው።
ገብቶሃል? ያ ሁላ ስቃይ ማለት ነው በዚህ አካክሰዋል። በጣም ትችላለህ እናቴ። ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላለህ። በጣም ነው የምትችሉት እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው፣ ደስ ብሎኛል እናቴ። የአርሰናል ደጋፊዎች ከ22 ረጃጅም ዓመታት በኋላ የፕሪሚየር ሊግ ዋንጫውን ማንሳታችን አረጋግጠናል። ምን እየተሰማኝ እንደሆነ አሁን እዚህ ጋር ቁጭ ብዬ ለእናንተ ማስረዳት አይ ቲንክ ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይህንን ቡድን ሳትሰለችሁ ለደገፋችሁ፣ አርሰናል ወደቀ የለም በተባለ ሰዓት ሳትሰለችሁ ለደገፋችሁ፣ ከሚኬል አርቴታ ጎን ለቆማችሁ ለሁላችሁም እንኳን ደስ አላችሁ። እንኳን ይህንን ቀን ለማየት አበቃን። አንተም የሚሰማችሁን ስሜት ኮሜንት ሴክሽን ላይ ያስቀምጡልኝ። በጣም ደስ ብሎኛል፣ ነገር ግን በጣም ኢሞሽናል አድርጎኛል የዛሬው ቀን እና አይ ቲንክ ይህን ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይገባናል። የአርሰናል ደጋፊዎች በጣም ረጅም ዓመት ጠብቀናል። ሎያል ሆነን ይህንን ክለብ ደግፈናል። ታች ወርደንም ይህንን ክለብ መደገፍ አላቆምንም እና ይህንን ቀን ማየት ይገባናል። በሌላ ቪዲዮ እየሳቅን የተጫወት እንገናኛለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። እየተሰማችሁ ያለውን ስሜት ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። ገባ ትችላለህ፣ በር ማውሰድ ትችላለህ። የጫማችሁ አርሴፋንስ ወንድም ጥላ ፋይናሊ ተሳክቷል። ምድረ ቋጣሪ ዛሬማ ጥላ ያስፈልገናል። አነባው ነው ምድረ ቋጣሪ ሁሉ አለቀሰ ለጉድ ፈላዋ አነባችሁ ለጉድ ስለሚቻለ ብራዘርሁድ ወንድም ጥላ አርሴፋንስ ፋይናሊ ዋንጫው በእጃችሁ ገብቷል። ሰላም ይገባችኋል። በጣም ስለሚገባችሁ ማለት ለእናንተ ከምታስቡት በላይ ነው ደስ ያለኝ ማለት ነው። ከምታስቡት በላይ ምድረ ቋጣሪ ካሁን በኋላ ማለት ነው የዩናይትድ ብቻ ነው ዋንጫ የማይበላ ተብሎ መጠቀስ ያለበት ዩናይትድ ነው። በቃ ከዚህ በኋላ ማለት ነው ዋንጫ የማይበላ ምሳሌ ከተባለ ዩናይትድ ነው የምትለው። ካሁን በኋላ መኪና ነዳጅ እየበላ ያስቸግራል። የዩናይትድ ማሊያ አልብሶ አባቴ ከነ ነው ማይበላው። ካሁን በኋላ አርየው የአርሰናል ማሊያ ለብሰዋለሁ በተል ማለት ነዳጅን ሙሽልቅ አድርጎ ነው የሚጠጣባ አባቴ ስለሚቻል። በዚህ ጋቢ እስከ ዛሬ መዓት ቪዲዮ ሰርቻለሁ። እንደ ዛሬ ግን አይሆንም። ጌታው ይቅር በለኝ። የአርሰናል ደጋፊዎች ሁላችሁም ከልቤ መብርሃንን እንኳን ደስ አላችሁ። ይገባችኋል፣ አድርጋችሁታል። ነገ በሌላ ቪዲዮ እመጣለሁ። ከዚህ ሲቲ የኔ ዩናይትድ ይሻላል። አደረግ ነው መቼም እኮ አታረጉትም ተብለን ነበር። እኛ ለዚህ ክለብ እኮ ዋጋ ከፍለናል 20 ምናምን ዓመት። መቼም እናንተ እንደዚህ አትሆኑም ተብለን ነበር። እናንተ እንደዚህ ናችሁ፣ ለዚህ አልታደላችሁም ተብለን ነበር። ፋይናሊ ግን አደረገ። አይውሽ ባለቅስ እኔ ያለቀስኩበትን ቀን ራሱ አላስታውስም። ግን አደረገ። ሆነ እኔ አሁን እንደዚህ ሞራል አልችልም። ዋንጫ ጋርዲዮላ ያለ ሮድሪ ያለ በርናርዶ ሲልቫ ያለ ቼርኪ ያለ ነው ያነሳ ነው። እንደዛ ነው ያነሳ ነው። እያዩ ፎደን ያለ ምናምን ነገር በተለይ በርናርዶ ሲልቫና ሮድሪና እያሉ ማለት ነው። በቃ እንደዛ ነው የሆነው። እንደዛ ነው የሆነው። ይሄ ዋንጫ እንደዛ ነው የሆነው። ሁላችሁም ለአርሰናል ታጨበጭባላችሁ። 19-1 አሸንፎ አርሰናል ዋንጫ ባለ 19-1 ማለት ነው። ብቻው አርሰናል ብቻው ዋንጫ ነሳ። ብቻው ማለት ነው። 19ኙም እንደዚህ የቋጠረበት ብቻው ዋንጫ ነሳ አርሰናል። አርሰናሎች እንኳን ደስ አላችሁ። ሲቲ ይሄን ብላ ሰዎች ዋንጫ በላን። ወይኔ ያረድ ከስንት ጊዜ በኋላ የደስታን ባለካ እንደ ወይኔ ያረቢ ከስንት ጊዜ ከ20 ዓመት ጥበቃ በኋላ ዋንጫ በላን። ወይኔ ያረቢ
እንዴት ነው ቪዲዮ የሚሰራው? አመቱ ሙሉ ለፍልፌ ዛሬ አቃተኝ እኮ በአላህ። እስኪ የሁሉም ደጋፊ ጥመትህን ትሆን እስኪ በደንብ ኮፒ ሊንክ እንኳን ደስ አለ በሉ በእናትህ። አንድ ቀን እንኳን የሆነ ቀን እንኳን አስደስቼ ካወቅ ዛሬ እንኳን ደስ አለ በለኝ። ወይኔ ያረቢ ምን አይነት እኔ በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። እሺ እንዴልም በዚህ ሌሊት መሀል እንትን ላይ እንደምሰራ ማላውቅም ዋንጫ እያበርኩ ነው ጋይስ። እግዚአብሔርን እያበርኩ ለታጠኝ ነው። ወይኔ ጉዴ! ቴጄ ልጩ ብቻዬን ነው እኮ ጋይስ፣ ብቻዬን ነው እኮ። ወይ እንዴት ነው ቤት መገባው? አልገባም። እንዴት እሽከረከራታለሁ